ዩአይ ዘጋ ይሆን? የሞይ ኢትዮጵያ ፕሬዝዳንት ትራምፕ የአሜሪካ ድምፅን ለመዝጋት ጫፍ ላይ ደረሱ። የሞይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካን ድምፅ ቪኦኤ የፌዴራል በጀት የሚያነሳ ትዕዛዝ በመፈረም ጣቢያውን ጸረ ትራምፕ እና አክራሪ በሚል ከሰዋል። የሞይ በእግዱ ላይ መግለጫ ያወጣው ዋይት ሃውስ ትዕዛዙ ከዚህ በኋላ ግብር ከፋዮች ለአክራሪ ፕሮፓጋንዳ ወጪ እንዳያወጡ ያደርጋል በማለት የቀኝ ዘመም ፖለቲከኞችን እና የጣቢያው ተቺዎችን ድጋፍ አባሪ አድርጓል። የሞይ በሁለተኛው የዓለም ጦርነት የናዚም ፕሮፓጋንዳ ለመቀልበስ የተቋቋመው ቪኦኤ አሁንም ድረስ ዋነኛ የሬዲዮ አገልግሎት ጣቢያ ነው። የሞይ ጣቢያው በመላው ዓለም በመቶ ሚሊዮን ለሚቆጠሩ አድማጮች ተደራሽ እንደሆነ ይናገራል። የሞይ የቪኦኤ ዳይሬክተር ማይክ አብራሞዊትዝ እርሳቸውና 1300 ሠራተኞች አስተዳደራዊ የሥራ ዕረፍት እንዲወጡ መደረጉን አስታውቀዋል። የሞይ ዳይሬክተሩ ትዕዛዙ ቪኦኤ በተለይም የአሜሪካ ተቃዋሚዎች ኢራን፣ ቻይና እና ሩሲያ ቢሊዮን ዶላሮችን መድበው ዋሽንግተንን እምነት ለማሳጣት ሐሰተኛ ትርክቶችን በሚፈጥሩበት በአሁኑ ጊዜ ወሳኝ የሆነውን ተልዕኮውን እንዳይወጣ ያደርጋል ብለዋል። የሞይ የአሜሪካ ጋዜጠኞች ወኪል የሆነው ብሔራዊ የፕሬስ ክለብ ትዕዛዙ የአሜሪካን የረጅም ጊዜ ነጻ እና ገለልተኛ ፕሬስ የመመስረት ቁርጠኝነት የሚቀለብስ ነው ብሏል። የሞይ በአንድ ጀንበር የዜና ክፍል ገሸሽ የሚደረግ ከሆነ ፕሬስ ነጻነት ስላለበት ሁኔታ ምን ይነግረናል ሲል አክሏል። የሞይ ሙሉ አንድ ተቋም ቀስ በቀስ እየፈረሰ ነው። የሞይ ይህ የሠራተኞች ጉዳይ ብቻ አይደለም። የሞይ በቪኦኤ የገለልተኛ ጋዜጠኝነት ዕጣ ፈንታን አደጋ ላይ የሚጥል መሠረታዊ እርምጃ ነው ብሏል። የሞይ የፕሬዝዳንቱ ትዕዛዝ የቪኦኤ እናት ኩባንያ በሆነው የአሜሪካ ዓለም አቀፍ ሚዲያ ኤጀንሲ ላይ ያነጣጠረ ሲሆን ኤጀንሲው ለትርፍ ያልተቋቋሙ እና ኮሙኒዝምን ለመከላከል የተመሠረቱ የሬዲዮ ጣቢያዎችንም በገንዘብ ይደግፋል። የሞይ ትዕዛዙ የሥራ ኃላፊዎች አፈጻጸማቸውን እንዲቀንሱ፣ በሕግ የሚጠየቁትን አገልግሎት እና እንቅስቃሴያቸውን እንዲገድቡ ይጠይቃል። የሞይ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ የቪኦኤ ሠራተኞች በሰው ኃይል ኃላፊዎች በኩል በኢሜል ውሳኔውን እንዲያውቁ መደረጋቸውን ዘግቧል። የሞይ የትርፍ ሰዓት ሠራኞች እና ዓለም አቀፍ የኮንትራት ሠራተኞች ደሞዝ ለመክፈል ገንዘብ የለም መባላቸውን ምንጮች ለሲቢኤስ ተናግረዋል። የሞይ ሲቢኤስ የደረሱት የኢሜል መልእክቶች የገንዘብ ድጋፍ ይደረግላቸው የነበሩ በእስያ እና አውሮፓ የሚገኙ የሬዲዮ ጣቢያዎች የፌዴራል ድጋፉ እንደተቋረጠ የሚያሳውቁ ናቸው። የሞይ ቪኦኤ እና በእናት ኩባንያው የሚደገፉ ጣቢያዎች 400 ሚሊዮን አድማጮችን እንደሚያገለግሉ ይናገራል።